reading and I was looking down writing and I said yes. The next minute I felt something beating on my chest. Before I knew it, I had been stabbed by this demented woman. I was rushed to Harlem Hospital. I've been taught a mountain top. Martin Luther King Jr. ከዓመታት በፊት ኒውዮርክ ከተማ ውስጥ ነበርኩ። ትዝ ይለኛል ጭጋጋማ የሆነ ቅዳሜ ነበር። አንዲት ጥቁር ሴት አጠገቤ መጣች። የማስታውሰው ማርቲን ሉተር ኪንግ አንተ ነህ ብላ የጠየቀችኝን ጥያቄ ብቻ ነው። አዎ ነኝ ብዬ መለስኩላት። ከዛ በኋላ የሚታወሰኝ ደረቴ ላይ የሆነ ነገር ሲሰነቀርብኝ ብቻ ነው። ያቺ ጥቁር ሴት ጩቤ ሰክታብኝ ሮጠች። ወደ ሆስፒታል ወሰዱኝ። ኤክስሬይ ምስሉ የሚያሳየው ደረቴ ላይ የተሰካብኝ ጩቤ ልቤ ላይ ሊደርስ ትንሽ እንደቀረው ነው። ትንሽ ቢጠጋ ኖሮ በራሴ ደም ተጥለቅልቄ እስትንፋሴ ትቋረጥ ነበር። አለቀ በቃ። Against yes, glory is destined every day. በነጋታው ኒውዮርክ ታይምስ ጋዜጣ ቀዶ ጥገና ተደርጎልኝ ጩቤው ከደረቴ ከወጣ በኋላ ከተለያዩ ዓለማት በብዙ ሺህ የሚቆጠሩ የማጽናኛ የእንኳን አተረፈ ደብዳቤዎች ተላኩልኝ። ከነዛ ሁሉ ደብዳቤዎች ግን የማረሳው አንዱን ብቻ ነው። ከአሜሪካው ፕሬዝዳንት ደብዳቤ ተልኮልናል፣ ነገር ግን እረስቸዋለሁ። ከምክትል ፕሬዝዳንቱም እንደዛው፣ ግን ደብዳቤው ምን እንደሚል አላስታውሰውም። ከኒውዮርክ ከተማ ገዢም ደብዳቤ ተልኮልኝ ነበር። በአካል መጥቶ ሆስፒታል ድረስ ጠይቆኛል፣ ግን አላስታውስም። የማረሳው ደብዳቤ ግን ይሄንን ይላል። ማርቲን ሉተር ኪንግ እኔ ገና የ9 ዓመት ልጅ ነኝ። የቆዳ ቀለሜ ደግሞ ነጭ ነው። አንድ ነገር ልልህ እፈልጋለሁ፣ ስላላስነጠስክ ደስ ብሎኛል የሚል ነበር። ይሄን ነው ባለማስነጠሴ ደስተኛ ነኝ። ምክንያቱም ባስነጥስ ኖሮ በ1960 ጥቁሮች በተከለከሉባቸው ሬስቶራንቶች ገብተን ቡና በማዘዝ እኩል ከነጮች መስተናገር እንድንችል ዘመቻ አናደርግም ነበር። በ1961 ፍሪደም ራይድስ የተሰኘውን ቡድን አቋቁመን ነጮችና ጥቁሮችን የሚለየውን አግላይ ትራንስፖርት መዋቅር ለመቃወም የተከለከለባቸው ባሶች ውስጥ በመግባት አግላይነትን አንፋልምም ነበር። ባስነጥስ ኖሮ ይሄንን ማየት አልችልም ነበር። አስነጥሼ ቢሆን ኖሮ በ1963 ህልም አለኝ የሚለውን ታሪካዊ ንግግር ማድረግ ባልቻልኩ ነበር። እውነትም ያን ቀን አስነጥሼ ቢሆን ኖሮ እነዛን ለጥቁሮች ነፃነት የታገልናቸው ፍሬ ያፈሩ መራራ ትግሎች ማየት አልችልም ነበር። ስላላስነጠስኩ እውነትም ደስ ይለኛል። እንደ ሁላችሁም እኔ መኖር ወይም በህይወት መቆየት ፈልጋለሁ። ነገር ግን ከዚህ በኋላ ስለዛ ማሰብ አልፈልግም። በዚህ በኋላም አንዳች ነገር የምፈራው የለም። ስለምንም ነገር አልጨነቅም። የምፈልገው የፈጣሪን ፍላጎትና ጥሪ አሳክቶ ማለፍ ነው። እንደ አውሮፓውያን አቆጣጠር ሚያዝያ 3 ቀን 1968 ማርቲን ሉተር ኪንግ ጁኒየር I have been taught a mountain top ከተሰኘው ንግግር ላይ የተወሰደ። Guess what? ይህንን ታሪካዊ ንግግር ባደረገ በንጋታው ተገደለ።